ጤና ይስጥልን ውድ የኛ ኒውስ ቤተሰቦች፣ ለእናንተ ይመጥናሉ ያልናቸው ወቅታዊ ሀገረኛና ዓለም አቀፍ መረጃዎች ይዘንላችሁ ቀርበናል። ከኛ ጋር ቆዩ። መጀመሪያ ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ዛሬ ሚያዝያ 5 ቀን 2018 ዓ.ም የተሰሙ ሰሞነኛ ዜናዎችን በዝርዝር እናቀርብላችኋለን። በመጀመሪያ ሀገረኛ መረጃዎችን ለማስደመጥ ወደናል። ጤና ይስጥልን። የአማራ ፋኖን ከርተው እጃቸውን ለብልጽግና የሰጡ ግለሰቦች በሚኒሻ አዛዦች መገደላቸው ተሰማ። የትንሣኤ በዓል በፋኖ ቁጥጥር ስር ባሉ የአማራ ክልል አካባቢ በታላቅ ድምቀትና በሰላም ተከብሮ ውሏልም ሲሉ የመረጃ ምንጮቻችን ከቦታው አድርሰውናል። በተያያዘ ዜና 5 የመንግስት ወታደሮች ዘመናዊ መሳሪያዎችን በመያዝ የፋኖን ትግል መቀላቀላቸው ተሰምተዋል። እንዲሁም በአዲስ አበባ ቦሌ አካባቢ የተፈጸመው ልዩ ኦፕሬሽን 2ኛ ዓመት መታሰቢያ በልዩ ሁኔታ ታስቦ መዋሉን ባልደረቦቻችን አውስተውናል። እንዴትና በማን የምናስደምጣችሁ ይሆናል። ወደ ውጭ ዜናዎቻችን ስንሸጋገር ፕሬዝዳንት ኢሳያስ አፈወርቂ ከቻይና ልዩ መልእክተኛ ጋር ተወያዩ። በሌላ በኩል ዓለም አቀፍ የገንዘብ ተቋሙ IMF በሆርሙዝ ጉዳይ አዲስ የተባለ መግለጫ አውጥቷል። እሱንም የምናስደምጣችሁ ይሆናል። የሁለትዮሽ ድርድር አለመሳካትን ተከትሎ ፕሬዝዳንት ዶናልድ ትራምፕ ምን አሉ የሚለውን ከኛ ጋር ስትቆዩ የምታደምጧቸው ጥንቅሮች ይሆናሉ። አብራችሁን ቆዩ። የአማራ ፋኖ ትግል ከርተውና ቃላቸውን አጥፈው ለገዢው ስርዓት እጃቸውን የሰጡ አካላት መጨረሻቸው ሞት መሆኑ ተሰማ። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር እንዳስታወቀው ፋኖን ትግል ተጠራጥረው እጃቸውን የሰጡ ግለሰቦች የዘመናችን ይሁዳዎች ናቸው ብለዋል። በተለይም ከትናንትናው ዕለት በፋሲካ ምሽት አቶ አሽኔ ተስፋዬ የተባለ ካዲ በሚዳ ወረዳ ፖሊስ ጣቢያ ግቢ ውስጥ በሚሊሻ ስምሪት ኃላፊ በአሰቃቂ ሁኔታ በጥይት ተደብድቦ መገደሉ ተረጋግጧል። ጦሩ በሰጠው መግለጫ ፋኖን የከዱ ሁሉ መጨረሻቸው ሻሟሟት ነው ሲል አሳስቧል። የዘንድሮ የትንሣኤ በዓል ፋኖ ሙሉ በሙሉና በከፊል የተቆጣጠራቸው የአማራ ክልል ዞኖች ውስጥ ያለምንም የጸጥታ ስጋት በደመቀ ሁኔታ ተከብሯል ነው ያሉት። በምስራቅ፣ በምዕራብ፣ በደቡብና በሰሜን አማራ ቀጠናዎች የሚገኙ የፋኖ አባላት ለሕዝቡ አስፈላጊውን ጥበቃ ሲያደርጉ መዋላቸውም ተገልጿል። በተያያዘ ዜና የአገዛዙ ሰራዊት አባላት የነበሩ 5 ወታደሮች ስናይፐርና ዘመናዊ የክላሽንኮቭ መሳሪያዎችን በመያዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝን ተቀላቅለዋል። ወታደሮቹ ከመንግስት ሰራዊት የወጡ በስርዓቱ ውስጥ ያለውን የተሳሳተ አካሄድ በመረዳታቸው መሆኑን ገልጸዋል። አንዲት በጉዳዩ ላይ ዳሰሳ ያደረጉ ባልደረባችን ከ2 ዓመት በፊት ሚያዝያ 4 ቀን 2016 ዓ.ም በአዲስ አበባ ቦሌ ሚኒሊየም አዳራሽ አካባቢ የተካሄደው ታሪካዊ የጀግንነት ኦፕሬሽን ታስቦ መዋሉን አውስተውናል። አርበኛ ናሁሰናይና አርበኛ አቤኔዘር ጋሻውን ጨምሮ ሌሎች የቁርጥ ቀን ልጆች ነጻነት እሳትን በመዲናዋ መሀል የለኮሱት በዚሁ ቀን ነበር ያሉት ባልደረባችን፣ ቀኑም የአማራ ሕዝብ አይበገሬነት ማሳያ ተደርጎ ተዘክሮ አልፏል ነው ያሉት። በሌላ ወደ ዜና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከቻይናው የአፍሪካ ቀንድ ልዩ መልእክተኛ ሹቢንግ ጋር በአስመራ ተወያይተዋል ነው የተባለው። ፕሬዝዳንቱ ቻይና በዓለም አቀፍና በቀጠናዊ ጉዳዮች ላይ የላቀ ሚና እንዲኖራት ጥሪ አቅርበዋል። ይህ ጉብኝት በኢትዮጵያና በኤርትራ መካከል ወታደራዊ ፍጥጫና ውጥረት በነገሰበት ወቅት በመካሄዱ ደግሞ ዓለም አቀፍ ትኩረትን ስቦ ውሏል። ሁለቱ ሀገራት በዋናነት የቀይ ባህር ጸጥታ ጥበቃ ላይ ሲወያዩ መሰረተ ልማትና ኢንቨስትመንት ስምምነት ማድረጋቸውም ተነግሯል። ወደ ቀጣዩ ርዕስ ስንሸጋገር የዓለም አቀፍ የገንዘብ ተቋም ሆርሙዝ ወደ ነበረበት ፈጽሞ አይመለስም አለ። በሆርሙዝ ጉዳይ ተስፋ ቁረጡ ሲል ዓለም አቀፍ የገንዘብ ተቋም IMF ገለጸ። ሆርሙዝ ላይመለስ ሄዷል፣ ከጦርነቱ ዘመን በፊት ወዳለው ሁኔታ ፈጽሞ አይመለስም ነው ያለው። ተቋሙ የባቤል መንደብ የሁቲ ጥቃትን በማንሳት የሆርሙዝ ነገሮች እስከ ወዲያኛው ወደ መደበኛ ሁኔታ እንደማይመለስ አብራርተዋል። ሆርሙዝ ከዚህ መልስ በትራፊክ ፍሰት እና በደህንነት ወደ ቀድሞ ሰላም እንደማይመለስም ነው ዳይሬክተሩ ያስጠነቀቁት። ሁቲ በቀይ ባህር ለፍልስጤም ሕዝብ ያለውን አጋርነት ለማሳየት በጋዛው ጦርነት ዘመን የፈጠረው ተጽዕኖ አሁን በውሃ ክልሉ መቀጠሉን አስታውሰው የሆርሙዝ ሰርጥም በተመሳሳይ ነው ብለዋል። ይህን ያሉት የIMF ማኔጂንግ ዳይሬክተር ክርስቲና ጆርጅቫ ናቸው። ዳይሬክተሯ አያይዘውም ባሳለፍነው ሳምንት ሐሙስ ዕለት በሆርሙዝ የደረሰውን የግብአት አቅርቦት መስመር ጉዳት በቀላሉ የሚጠገን አለመሆኑን ነው። ነዳጅ በበርሜል $72 ወደ $100 በላይ መሸጋገሩ በጦርነት እስካሁን የነዳጅ ዋጋ ከፍተኛ ዋጋ መጠን $120 ለማስገባት ከ3 እስከ 5 ዓመታት ጊዜ ሊወስድ መቻሉን አስጠንቅቀዋል።
ዓለም የሆርሙዝ ሰርጥ ጉዳይ መደበኛነቱ ማብቃቱን ተረድቶ አማራጭ እንዲፈልግም ራሱን እንዲያለማምር ነው የጠየቁት። ለወራት የዘለቀው የአሜሪካና የኢራን ፍጥጫ የቀጠለ ሲሆን ሰሞኑን የተካሄደው ድርድር ባለመሳካቱ በመጨረሻም የአሜሪካ ጦር መካከለኛ እዝ ሴንትኮም ከፕሬዝዳንት ዶናልድ ትራምፕ በተላለፈ መመሪያ መሰረት የኢራን ወደቦች የባህር ላይ ከበባ ለማድረግ መዘጋጀት አስታውሷል። ለወራት የዘለቀው የአሜሪካና የኢራን ፍጥጫ የቀጠለ ሲሆን ሰሞኑን የተካሄደው ድርድር ባለመሳካቱ በመጨረሻም የአሜሪካ ጦር መካከለኛ ሴንትኮም ከፕሬዝዳንት ዶናልድ ትራምፕ በተላለፈለት መመሪያ መሰረት የኢራንን ወደቦች የባህር ላይ ከበባ ለማድረግ መዘጋጀቱን አስታውቋል። ይህንን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመር ነው የዜና ምንጮቻችን የሚጠቁሙት። ይህም በዓለም የኃይል አቅርቦት ላይ ትልቅ ስጋት ደቅኗል ነው ያሉት። የእኛ ኒውስ ወቅታዊ መረጃ ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይበር ያደረጋችሁ ቤተሰብ ሁኑ። ለሌሎችም አዳርሱ። ስለተከታተላችሁ እናመሰግናለን። ለውድ ቤተሰቦቻችን ሰላም ቆይታን ተመኘን። የእኛ ኒውስ ወቅታዊ መረጃዎች ለእናንተ ማድረሳችን እንቀጥላለን። መረጃው ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። ለውድ ቤተሰቦቻችን ሰላም ቆይታን ተመኘን።